ጭንቅላት ውስጥ ይሄንን ማድረግ ፈልጋለሁ፣ ይሄንን ማድረግ አለብኝ እያለ የሚጨቀጭቅ ነገር አለ። ያ ሀሳብ ከየት እንደመጣ ታውቃለህ ወይ ነው ጥያቄው። ያ ሀሳብ ለምን እንደመጣስ ታውቃለህ? ለምሳሌ የሆነ ምግብ ቤት ከፍታለሁ፣ የሆነ ቡቲክ ከፍታለሁ፣ የሆነ ቢዝነስ ጀምራለሁ ስትል ፈጣሪ ያንን ቢዝነስ ስትጀምር ከስተመር አዘጋጅቶ እየጠበቀ ቢሆንስ? እስከምትጀምር እየጠበቀ ቢሆንስ? ጫማ መሸጫ ትልቅ ቡቲክ ከፍታለሁ ጭንቅላትህ ሲያስብ ፈጣሪ ያንን ጫማ ግር ብሎ መጥቶ የሚገዙ ከስተመሮች ብዙ ከስተመር አዘጋጅቶ ቢሆንስ? አንተ እየፈራ እየተውክ ያለው ሶሻል ሚዲያ ጀምራለሁ፣ ጀምራለሁ፣ ቲክቶክ ጀምራለሁ፣ ብዙ ፎሎወር ሊከተል የሚችል ፎሎወር አቅም እንዳለ አይቶ ሊከተል የሚችል ፎሎወር አዘጋጅቶ ቢሆንስ? ለምን ነው ዝም ብለህ የምትቀመጥ? ሞክር። ካልሆነ ኦኬ ሌላ ሞክረው። አንተ ካልተንቀሳቀስ ፈጣሪ ያዘጋጀልን በረከት ልታገኙ ትችላለህ። ፈጣሪ ያዘጋጀልን በረከት የምታገኘው ወደፊት ስትራመድ፣ ወደኋላ እየሸሸ ወይ ባለበት ቆማል። ሰዓት ራሱ በቀን 2 ይሰራል ይባላል። የተሳሳተ የተበላሸ ሰዓት። አንተ ያልተበላሸ ሰውዬ በቀን አንዴ ትክክል አታስብ። ፈጣሪ ሊያደርግልኝ ይችላል ያሰብኩትን ነገር ብሞክረው ብለህ ሞክርና ከሆነ አሁን ካልሆነ 2 ሀሳብ ጭንቅላት 3 ሀሳብ ሊኖር ይችላል። ሞክራቸው።